ፍቅርና እናቷ ሆስፒታል ገቡ። ቤዛ የበላችበትን እጅ ነከሰች። የፍቅር እናት ቤዛ በውጭ ተቀምጣ ስታያት ስላሳዘነቻት ነይ ቶሎ የኔ እናት፣ እኔ እያለሁኝማ አንቺ አትራቢም፣ አንቺ ማልቀስ የለብሽም፣ እኔም እኮ ሴት ልጅ አለኝ ብላ ቤዛ ከወደቀችበት አንስታ የፍቅር እናት ወደ ቤት አምጥታት ነበረ። እናም ቤዛ እባክሽ ውሸታም ልጅ ናት፣ ቤዛን አትመኛት ቢሏትም የፍቅር እናት ግን ተው እንደዛ አትበሉ፣ ቤዛ ምን አድርጋችሁ ነው እያለች እየተከላከለችላት ከኖረች በኋላ ዛሬ ግን የእነዚህን የቤቱን በሙሉ እያንዳንዱ መጨረሻ አለብኝ፣ ቤቱን የግሌ አደርገዋለሁ፣ ንብረቱን ወራሽ ሆናለሁ፣ ስለዚህ እያንዳንዳቸው መሞት አለባቸው በማለት በማሰብ ቤዛ ለፍቅርና ለእናቷ ምግብ ውስጥ መርዝ በመጨመር እንድታበላቸው አድርጋቸዋለች። ነገር ግን ታሞ ሆስፒታል ከገቡ በኋላ ፍቅር ከተኛችበት ስትነቃ ትዝ ያላት ነገር ምን ቢሆን ጥሩ ነው? ከዚህ በፊት ፍቅር ዴብና አደይ አንድ ላይ መሆን የለባቸውም፣ አደይ ዴብን ስትወስድብኝማ ዝም ብዬ ማየት የለብኝም፣ ስለዚህ አንድ መፍትሄ ማምጣት አለብን እያለች ለቤዛ ስታማክራት ነበረ። እናም ያ ያማከረቻት ነገር አደይን ማስወገድ አለብኝ፣ መግደል አለብኝ ስትል ነበረ። ቤዛም ታዲያ አዎ ይሄ ነገርማ ጥሩ ነው፣ እኔም አግዝሻለሁ፣ ስለዚህ ተጋግዘን እናልፈዋለን ይሄን ቀን እያለች ቤዛ አጋጣሚውን ስትጠቀም ነበረ። እና ፍቅር ይህን ነገር ያደረገችው ቤዛ ናት ብላ ለራሷ ቃል ሰጠች። ምክንያቱም ለእናቷ እንዳትናገረው ፈራች። ይሄ ነገር ያደረገችው ቤዛ ናት አትል ነገር ግራ ገባት እና ጥፋቱን በማናማከኝ በማለት ታሟክክ ነው በአደይ ናት ይህንን ነገር ያደረገችው ብላ ለአደይ ፍቅር ለእናቷ አደይ ናት ይሄን ነገር ያደረገችው ትላታለች። የአደይ እናት ግን ፍቅር እንደምናካሽ ምን መሆንሽ ነው? አደይ እኮ ቤት ውስጥ የለችም፣ ምግብ እኮ የሰራችው ያቀረበችልን ቤዛ ናት። ስለዚህ ለምንድን ነው እንዴት ነው አደይ ይህን ነገር የምታደርገው? ትላታለች። ፍቅርም ታዲያ ስለፈራች ስለተጨነቀች ምን ትበል ታዲያ ቤዛ ናት ካለች ደግሞ ቤዛ ሁሉንም ነገር ፍቅር ናት ያሴረችው፣ መድኃኒቱም የገዛችው እሷ ናት። አደይን ለመግደል ትፈልግ ነበረ እና ዴብን ትወደዋለች ብላ ሚስጥር ታወጣብኛለች በማለት በማሰብ ፍቅር ቤዛ ናት ማለት አልቻለችም። ነገር ግን መድኃኒቱን ያደረገችው የመረዘቻቸው ቤዛ እንደሆነች ጠንቅቃ ታውቃለች። እናም ያ መድኃኒት ከበሉ በኋላ ዶክተሩም የምግብ መመረዝ ነው ብሎ ነግሯቸዋል። ቤቱ በአንድ ቀን በአንድ እግሩ ቆሟል። ሁላቸውም የቤዛን ሴራ ያውቃሉ። ቤዛ ክፉ እንደሆነች ያውቃሉ። ነገር ግን ቤዛ ተንኮለኛና ክፉ ሰው እንደሆነች እንዳይናገሩ የራሳቸው ችግር ስላለባቸው ነው። ለምን አደይና ዴብም የእነሱን ግንኙነት ትናገርብናለች ብለው የእሷን ክፋት ደብቀው እየኖሩ ይገኛሉ። በሁለተኛ ደረጃ የባርኮት ፍቅረኛ ስለሆነች የፍቅር እናት በባርኮት ታዝናለች ብለው ስለፈሩ የቤዛ ማንነት በግልጽ አልተናገሩም። እዚህም መካከል እየተጎዳች ያለችው የፍቅር እናት ናት። የፍቅር እናት ምንም የምታውቀው ነገር የለም። ምክንያቱም አደይና ዴብ ግንኙነት እንዳላቸው አታውቅም። ቤዛ የባርኮት ፍቅረኛ እንደሆነች አታውቅም። እንዲሁም ቤዛ የሮማንን ልጅ እንዲያስወረደች እና ቤዛ የአደይንና ሮማንም እንዲያሳገተቻቸው የፍቅር እናት ምንም የምታውቀው ነገር የለም። ስለ ቤዛ ብዙ ነገር እየተደብቃለች ማለት ነው። ነገር ግን በዚህ መካከል እየተጎዳች ያለችው የፍቅር እናት ናት። አደይና ዴብም እንግዲህ አሁን እየፈሩ እየተጨናነቁ ይገኛሉ። ዴብ ሁሉንም ነገር ልናሳውቃት ይገባል፣ ገና ለገና እሷ ታውቃለች ብለን መጨናነቅ የለብንም፣ ፍቅራችንን መደበቅ የለብንም ቢላትም አደይ ግን አሁን ጊዜው አይደለም፣ አሁን መናገር የለብንም እያለች እነሆ ዝም ብለው እየተሳቀቁ እንዲኖሩ ፈርዳበታለች። ዴብም ያው አደይን ስለሚወዳት እሷ ያለችውን ነገር እሺ መርሃባ ከማለት ውጭ ምንም አማራጭ የለውም። እና ዛሬም እንደወትሮ እትዬ ዛሬ ሊሊ ጋር ልሄድ ነበረ ስትላት ስራ ጨርሻለሁ ትላታለች። የፍቅር እናትም እሺ በቃ ሂጂ ደግሞ እንደባለፈው እንዳታመሽ ስትላት ትሸኛታለች።
ዴብም ታዲያ ቀጠል ሊያደርግና እቴት አለም እኔም እኮ የሆነ ቦታ ቀጠሮ አለኝና እዛ ደርሼ መምጣት አለብኝ ብሎ ስልክ ያልተደወለለትን ዝም ብሎ በባዶ አሎ እሺ መጣሁ አሁን ልንጣ ብሎ አደይን ተከትሎ ሄዷል። ለአደይም ምርጥ ስጦታ ሰጥቷታል ማለት ነው። ስጦታው ምንድን ነው ብትለውም ቆይ በኋላ ነው የምሰጥሽ እያለ በጭራሽ አሁን መስጠት ያለብህ ምንድን ነው ስትለው በቃሽ አሁን ከፈለግሽ ይኸው መክፈት ትችያለሽ ብሎ የስጦታውን ስትከፍተው አሻንጉሊት ነበረ። አሻንጉሊቱን ስታየው እንዴ አሻንጉሊት ነው እንዴ ብላ ተክተክ ብላ ነበር ያሳቀችው። ምክንያቱም እንግዲህ የገጠር ሰው ስትሆኑ አሻንጉሊት ምንድን ነው የህፃን ልጅ መጫወቻ እንጂ እንደዚህ ለአቅመ አዳም የደረሰ ሰው አሻንጉሊት አይፈልግም እና እንዴት አሻንጉሊት ሊሰጠ የቻለ ብላ ነበር የሳቀችበት። ዴብም ታዲያ ስጦታዬን አልወደድሽውም እንዴ ለምንድን ነው የምትስቂብኝ እያላትም ነበር። አረ ወድጄዋለሁኝ እንደው ዝም ብዬ ስላሳቀኝ ነው እንጂ ስጦታህንማ ወድጄዋለሁ አመሰግናለሁ ዴብ እያለችው ነው። ተመልካቹም ታዲያ ይቺ አደይ ለምንድን ነው ድንገት የማትለው ዴብ ብቻ አፈቅርሻለሁ ወድሻለሁ ሲላት እሷ ዝም ብላ እሺ ብቻ ነው እንደምትለው ለምንድን ነው አፈቅርሃለሁ እኔም አፈቅርሃለሁ ብላ መልስ የማትሰጠው የሚሉ ተመልካቾች ብዙዎች አሉ። ነገር ግን ሴት ልጅ አይናፋር ስለሆነች አደይም እንግዲህ ከሴቶቹ መካከል ስለሆነች አይናፋር ስለሆነች ነው እኔም አፈቅርሃለሁኝ ብላ የማትናገረው። አብዛኛውን ጊዜ የገጠር ሴቶች እወድሻለሁ ሲላት ባሏም ሆነ ፍቅረኛዋ እሷም መልሳ እወድሃለሁኝ ለማለት ታፍራለች ከስንት አንዳንድ እንጂ እኔም አፈቅርሃለሁ የምትል ሴት ልጅ ብትወደውና ብታፈቅረው ራሱ ካፏ ለማውጣት ትንሽ ይከብዳታል። ለዛ ነው አደይም እኔም አፈቅርሃለሁ የሚል መልስ የማሰጠው። አሹና ዳይመንድም በሮማን ምክንያት በየቀኑ እየተጣሉ ይገኛሉ። ወይ ደግሞ አንደኛቸው ወይ ፍቅራቸውን አልገለጹላት። ምክንያቱም ከዚህ ቀደም አሹ ፍቅሩን ሲገልጽላት በህልሙ እወድሻለሁኝ የኔ ውድ አፈቅርሻለሁ ከአንቺ በኋላ ከዚህ በኋላ አብሬሽ ነው መኖር የምፈልገው እያለ በህልሙ ሲያወራት፣ ሮማን ግን እንዴ ምን ማለት ነው እኔ እኮ እንደ ወንድሜ ነው የማይህ ብላ በጥፊ ስትመታው አይቷል አሹ ማለት ነው። ያንን በመፍራት በህልሙ ያየውን ነገር በመፍራት እስካሁን ድረስ ፍቅሩን አልገለጸላትም። እናም ታዲያ ዳይመንድም ልክ እንደዛው ፍቅር አልገለጸላትም። ነገር ግን ሁለቶችም ሮማንን ይወዷታል እና ሁለታቸው እርስ በርሳቸው እየተቀናኑ ነው። ሮማን ከዳይመንድ ጋር ስትሆን አሹ በጣም ይቀናል። እንዲሁም ደግሞ አሹና ሮማን ሲሆኑ ዳይመንድ በጣም ይቀናል። እዚህ መካከል ሮማን ግራ ገባት። ምን ሆናችሁ ነው እናንተ ወንድምና ወንድም አይደላችሁም ወይ? እርስ በርሳችሁ ለምን ትጣላላችሁ? እያለች ማገላገል ሰልችቷታል። እና ታዲያ ሮማንና ዳይመንድ አንድ ቀን እንግዲህ አብረው ሮማን እና ዳይመንድ አንድ ቀን ነበር አብረው አደሩ ማለት ነው። እና አሹም ታዲያ ውጭ ልጅ ጠፋች ሳናፈቀችኝ እኮ ብሎ የፍቅር እናት አስፈቅዶ ወደ ቤት ሲሄዱ ሁለታቸው በአንድ ተኝተው ነበር ያገኛቸው። ያን ታዲያ በጣም ይናደዳል፣ ይበሳጫል። እንዴት እንደዚህ ታደርጋለህ? እንዴት ከሷ ጋር ታድራለህ? ኧረ እባክሽ ፊት አትስጮታ አታቅርቢው ብሎ ተቆጥቶ ያው ተለያዩ። ከዛ በኋላ ዳይመንድ ኪንጎ ጋር ይሄድና ኪንጎ ዛሬ እየታድረህ ነው ይለዋል ዳይመንድን። ዳይመንድም ታዲያ አንቺ ጓጋ ድሬ ነው እያለ እያወሩ እያለ ሮማን ከድንገት ስትመጣ ትሰማቸዋለች። እንዴት እንደዚህ አይነት ነገር ያወራል ብላ የሰማችውን ሰምታ ተመልሳ ትሄዳለች። እና ዳይመንድም ተከትሏት እየሮጠ ይመጣል። ምክንያቱም ዳይመንድ ያውቆ ነበር ያወራው እንጂ ምንም ነገር አላደረጋትም ነበር ሮማንን። ሮማንም የተናደደችበት ምክንያት እንዴት አንድ ነገር ያላደረገውን እንዴት አደረግኩ ብሎ ያወራል ብላ ነበር የተበሳጨችበት። ይሁንና እነዚህ ሁለቶች እንግዲህ ነጋ ጠባ እየተጨቃጨቁ ይገኛሉ። ሮማንስ የማን ናት? የማን ነው መጨረሻ የምትሆነው? በዚሁ አያይዛ ሊሊ ጠይቃት ነበር ሮማንን። እኔ የምልሽ አሹን ተወጂዋለሽ በምትላት ሰዓት ኧረ አልወደውም በወንድምነት ነው እንጂ ወንድሜ እኮ ነው ትላታለች። እና እሱ ግን ያፈቅረኛል እንደሚያፈቅረኝም ደግሞ ተናግሯል። እሺ ሊሊም ታዲያ እስኪ አንድ ጥያቄ አልጠይቅሽ፣ አሹና ሩት አንድ ላይ ሲሆኑ ትቀኛለሽ አትቀኝም በምትላት ሰዓት ኧረ አልቀናም፣ ነገር ግን አንዳንድ ጊዜ አብረው ሲሆኑ ምናምን እናደዳለሁ ትላለች። እና ታዲያ የንዴት ምን ይመስልሻል? ይሄ ማለት እኮ ተወጂዋለሽ ብላም እንግዲህ ነግራታለች ማለት ነው። ሮማን ማንኛቸው እንደምትወድ ራሱ እሷ ራሱ ግራ ገብቷታል ማለት ነው። አንዴ ዳይመንድን ነው ወይስ አሹን ነው? እሷ ራሱ ልቧ ሁለት ቦታ ነው።
የትኛውን እንደምትወድ ግራ ገብቷታል። ለማንኛውም የፍቅር እናት መጨረሻ ምን ሆነ? የእነዚህ የሁለቶችን መጨረሻ ለማየት ጓጓ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ላይክ እና ሼር ማድረጋችሁን አትርሱ። መልካምነት ለራስ ነው።